ስለ ጋዛ ተጓዦች አዲስ ነገሮችን እየጠየቃችሁ ነው። አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። እነዚህ ጀግና ተጓዦች ካሰቡት በላይ ፈተና እየገጠማቸው ይገኛል። ነገር ግን ጉዟቸውን አላቆሙም። አሁን ከ150 በታች ማይል ቀርቷቸዋል ጋዛ ለመድረስ። ያ ማለት በጥቂት ሰዓታት ውስጥ ጋዛ ይደርሳሉ ማለት ነው። ጣሊያን ምንም አይነት ጥቃት ሲሰነዘርባቸው መከታለው ብላ የላከችውን የጦር መርከቧን መልሳለች። ጣሊያን ብቻ ሳይሆን ስፔንም አሁን የጦር መርከቧን ለመመለስ ተስማምታ ወደ ኋላ እያፈገፈገች ትገኛለች። ጣሊያን በቀጥታ ከእስራኤል ጋር ወታደራዊ ግጭት ውስጥ ላለመግባት ወስና እንደሆነ ተነግሯል። የሚገርመው ግን እሷ መመለሷ ብቻ ሳይሆን እነዚህ ተጓዦችም አንድ ቦታ ላይ እንዲቆሙና እንዲመለሱ ብትጠይቅም እነዚህ ጀግና ተጓዦች ግን ካሰብንበት ሳንደርስ አንመለስም ብሏል። እነዚህ ጀግና ተጓዦች ሌሊቱም በትላልቅ የጦር መርከቦች ማስፈራሪያ እየደረሰባቸው ነበረ ከእስራኤል ማለት ነው። እሱ ብቻ ሳይሆን መገናኛቸው ሁሉ በእስራኤል ወታደሮች ተጠልፎባቸው ማስጠንቀቂያ እየተሰጣቸው ነበረ። ተመለሱ አለበለዚያ እርምጃ ይወሰድባቸዋል እየተባሉ ነበረ። ነገር ግን አንመለስም ካሰብንበት ሳንደርስ ብለው በጀግንነት እየተጓዙ ይገኛሉ። የቀፋፊዋ እስራኤል የባህር ኃይል በተጠንቀቅ ቆሞ እየጠበቃቸውና እነሱ ላይ እርምጃ ለመውሰድ ትዕዛዝ ተቀብሎ እንደነበረ በቪዲዮ ነገራቸው ነበረ። ነገር ግን እነዚህ ተጓዦች ጥቂት ነው የቀራቸው። ከ150 ማይል በታች ነው የቀራቸው። ያ ማለት ከ6 ሰዓት ባልበለጠ ጊዜ ውስጥ ይደርሳሉ ተብሎ ይጠበቃል። አሁን ብቸኛ ያጀባቸው የቱርክ የጦር መርከቦችና የቱርክ የዘመናዊ ድሮኖች ሲሆኑ እጅግ የሚያስገርም ነገር ሊፈጠር ይችላል ተብሎ ይጠበቃል። ሁሉም ሰው የዓለም ሕዝብ በሙሉ አሁን በጉጉት እየጠበቀ ይገኛል። የእነሱ መድረስ እነሱ ላይ ምን ይደርሳል የሚለው ነገር ሁሉም እየጠበቀ ይገኛል። አላህ በሰላም እንዲያደርሳቸው ሁላችሁም ዱአ አድርጉላቸው። አዲስ መረጃ ሲኖር አደርስላችኋለሁ። ግን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ